ሰላም ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። በያላችሁበት እግዚአብሔር ፍጹም ሰላም ዘላችሁ ቤተሰቦች። ይህ የእህታችሁ የእናቴ ቻናል ነው። ቤተሰቦች እንኳን ወደ እናቴ ቻናል ስለመጣሁ አመሰግናለሁ። ቤተሰቦች መጀመሪያ በጣም ይቅርታ ጠይቃለሁ ስለ ድምጽ ጥራት ትንሽ ጉንፋን አሞኝ ነውና ይቅር በሉኝ እላችኋለሁ ቤተሰቦች። ሲቀጥል ዛሬ ብዙዎች ልጆች ቪዲዮ ከሌላ ቦታ እያመጣችሁ ትጭናላችሁና ኮፒራይት ከምትባሉ ይልቅ ያንን ቪዲዮ እንዴት አድርጋችሁ ወደ ጽሁፍ መቀየር ትችላላችሁ። ያንን ጽሁፍ ደግሞ እናንተ የምትፈልጉትን ቀንሳችሁ የምትፈልጉትን ትታችሁ የማፈልጉትን ቀንሳችሁ የምትጨምሩትን ደግሞ ጨምራችሁ እንዴት አድርጋችሁ በራሳችሁ ድምጽ ቪዲዮ መስራት እንዳለባችሁ አሳያችኋለሁ። የሆነ አውዲዮ ወደ ጽሁፍ እንዴት ትቀይራላችሁ፣ የሆነ ቪዲዮ እንዴት አድርጋችሁ ወደ ጽሁፍ ትቀይራላችሁ፣ ያንን ጽሁፍ እንዴት አድርጋችሁ ቪዲዮ መስራት ትችላላችሁ በሚለውን አሪፍ አድርጌ አሳያችኋለሁ ማለት ነው። ሲቀጥል ደግሞ ሁለተኛው ደግሞ ብዙ ልጆች በኮሜንት ታምኔል በጣም ነው የሚያምረው፣ እንዴት ነው ታምኔል የምትሰሪው? እባክሽን አሳይን፣ ታምኔል ስሪልን ምናምን ብላችሁኛል። እሱንም ዛሬ አሳያችኋለሁ በአንድ ቪዲዮ በአንድ አፕሊኬሽን እንዴት አድርጋችሁ ይሄ መስራት እንደምትችሉ አሳያችኋለሁ። ሰዎች ቀጥታ የምንሄደው ወደ ፕላይ ስቶር ነው። ሰዎች ብዙ አላቆያችሁም፣ ብዙ አድካሚም አይደለም፣ ቀላል ነው። ቤተሰቦች ቀጥታ ወደ ፕላይ ስቶር ነው የምትገቡት እናንተ። እኔም እንደናንተ ገባለሁ። ይሄው ፕላይ ስቶር። አንዳንዴ የሰርች ምልክቷ እናንተ ላይ ልትሆን ትችላለች። እኔ ግን ሰርች ምልክቷ እታች ነው ያለችውና እታቻችሁ ሰርች ምልክቷን እነካታለሁ። እንዲህ ያስገባኛል። ብዙዎቻችሁ ታውቁታላችሁ ጂሜል ምን እንደሚሰራ። እሱን ነው እረስ ነው መስታችሁ ጂሜል እየጽፋለሁ። ጂሜል መጀመሪያ ጽፍ ላይ እንትን ጂሜል እነካዋለሁ። እሱን እኔ ኦልሬዲ አፕሊኬሽን ስለምጠቀምበት ኦፕን ነው የምለው። እናንተ ኢንስቶል ትታላችሁ ከሌላችሁ ኦፕን ለዋለሁ። ቀጥታ ኦፕን ስትሉት በዚህ መልኩ ነው ያላችሁ። የጎግላችሁ አካውንት ጋር ነው የሚያስገባላችሁ። ሊስት ጂሚ ኢን እናት ነሽ ይለኛል። ኦኬ ቀጥታ አሁን ማሳያችሁ አንድን ቪዲዮ እንዴት አድርጋችሁ ወደ ጽሁፍ መቀየር እንዳለባችሁ ነው ማሳያችሁ ቤተሰቦች። ይሄ ፕላስ ምልክቷ ነካለሁ። ይሄው ነካዋት። ቀጥታ ወደ ፕላስ ከዛ እዚህ ጋር የፎቶና ቪዲዮ ነው። እዚህ ጋር ደግሞ ቪዲዮ መቅረጽ ትችላላችሁ። ያን ቪዲዮ ደግሞ እናንተ መስራት ትችላላችሁ። ችግር የለም፣ ቀላል ነው። ይሄ ደግሞ ፋይል ነው፣ አውዲዮ ያለበት ቦታ ነው። አውዲዮ ራሳችሁ እናንተ እዚህ ውስጥ ገብታችሁ አውዲዮውን ወደ ቪዲዮ፣ አውዲዮውን ወደ ቪዲዮ፣ አውዲዮውን ወደ ጽሁፍ መቀየር ትችላላችሁ። በጣም ቀላል ነው። አሁን ማሳያችሁ አንድ ቪዲዮ እንዴት ወደ ጽሁፍ መቀየር እንዳለባችሁ ነው ማሳያችሁ። ቀጥታ ወደ ፎቶ ጋር ገባለሁና እነካታለሁ። እቺ ፎቶዋን በዚህ መልኩ አለኝ ማለት ነው። በዚህ መልኩ ሲመጣልኝ እቺኛዋን 1 ደቂቃ ከ42 ሰከንድ ወይም እቺኛዋን 50 ሰከንድ ነው ታውቃለሁ። ይቺን እንዴት አድርጌ ይቺን ቪዲዮ እንዴት አድርጌ ወደ ጽሁፍ መቀየር እንዳለበት ያሳያችኋለሁ። ትንሽ አጭር ስለሆነ ማለት ነው። ያው ነካት። እዚህ ጋር አድ ታችን ጭምራ ቪው ሴሌክት የምትለዋን ቀጥላ አድ ምትላለች። ያው አድ ያስገባሁት ማለት ነው ወደዚህ። በጣም አጭር ስለሆነ ስለሚዞር ትንሽ ረጅም ከሆነ ቪዲዮ ይዞራል፣ ትንሽ ደቂቃ ይፈልጋል ማለት ነው። እቺ ግን አጭር ስለሆነ ብዙ ደቂቃ አይፈጅብንም እና በቀላሉ የሰውን ቪዲዮ አምታችሁ ከምትጭኑ ይልቅ በቀላሉ የሰውን ቪዲዮ አምታችሁ እዚህ ጋር ወደ ጽሁፍ ቀይራችሁ መጨመር ያለባችሁን ጨምራችሁ መቀነስ ያለባችሁን ጨምራችሁ የእናንተን ስታይል በራሳችሁ ስታይል በራሳችሁ ድምጽ ቪዲዮ መስራት ትችላላችሁ። ማርያምን በጣም ቀላል ነው። ይሄ በጣም ቀላል ነው። ትንሽ እንጠብቀዋለን። የተሽከረከረ ነው። ያው ትንሽ ነው፣ ትንሽ ነው፣ ግን ብዙ ሲሆን ደግሞ ትንሽ ደቂቃ ይፈጅባል። ትዕግስት ያስፈልጋል ሁሉም ነገር። ግን ትንሽ እንጠብቀዋለን። ጉንፋን ግን እናንተ ሰፈር እንዴት ይዟችሁ ቤተሰቦች? ያው ጨርሻለሁ። ከዛ ምንድን ነው የምለው ይሄን ጽሁፍ አዘዋለሁ። ይሄን ቪዲዮ ወደ ጽሁፍ ቀይርልኝ። ያው እንዴት ነካዋለሁ? ቀስት መክፈት ነካዋለሁ። በነገራችን ላይ ከሌላ ቦታ ፎቶ ከሌላ ቦታ ሜሴጅ በእንግሊዘኛ ከመጣላችሁ ምናምን እንደዚህ የሆነ ቦታ እንግሊዘኛ ምናምን ከጥላችሁ ማንበብ ካልቻላችሁ አምጥታችሁ እዚህ ጋር ያን ፎቶ ወደ ጽሁፍ ቀይር ወደ አማርኛ ቀይር ብትሉት ተረጉምላችሁ ወደ አማርኛ በትክክለኛ አማርኛ። ይኸውላችሁ ይቺ 50 ሰከንድ 56 ሰከንዷን ቪዲዮ በጽሁፍ እንዲህ አድርጎ እንዳመጣልኝ ያያችሁት። ስለዚህ እናንተ ይሄን ኮፒ ታረጉና እዚህ ጋር ኮፒዋ ታረጉና ወስዳችሁ የሆነ ዋትስአፕ ላይም ቴሌግራም ወይም ኖት ላይም አርጋችሁ የምትፈልጉትን ጨምራችሁ የምትቀንሱን ቀንሳችሁ የራሳችሁ በራሳችሁ ድምጽ በራሳችሁ ስታይል መስራት ትችላላችሁ። ቪዲዮ በጣም ቀላል ነው ማለት ነው። ስለዚህ የሰው ቪዲዮ መጫን ቀረ። ከዚህ በኋላ ምን ያደርጋል የሰው ቪዲዮ?
መጨረሻው አያምርም። ስለዚህ የሰው ቪዲዮ ማለት የሰው ነው። አሁን ከዛ እዚሁ እችቀታ አሁን ደግሞ ሞስታችሁ ወዴት ነው? እንዴት አድርጌ ታሜን መስራት እንደምችል ነው ማሳያችሁ። በጣም ቀላል ነው። አሁንም እዛው አፕሊኬሽን ላይ ነው የምትገቡት። አፕሊኬሽኑ እዛው ከፍታችሁ እዛው የሚያሳያችሁ። እቺ ፕላስ መከራ ካለው ወደ ፎቶ ገባለሁ። እኔ ፎቶ አልፈልግም፣ የቅርቤ ፎቶ። ስለዚህ ዝም ብዬ ልዘዘውና እሱ በፎቶ አድርጎ ይሰራልኛል። ያለ ፎቶ ነው ማዘው። እናንተ ፎቶ ማዘዝ ይችላል። ፎቶዋችን ፕላስ ነክታችሁ ፎቶ አብራችሁ ፎቶ እና ከዛ ጽሁፍ የምትፈልጉትን ብታዙ ትችላላችሁ። እኔ ግን ያለ ፎቶ በፎቶ በራሱ ፎቶ ሰጥቶኝ እኔ ጽሁፍ ሰጥቼው ርዕስ ሰጥቼው እንዴት ታሜን እንደሚሰራልኝ ነው ማሳያችሁ ቤተሰቦች። ፍቅር ለእናንተ ምንድን ነው? ፍቅር ለእናንተ ምንድን ነው ነው? አሪፍ ታሜን አሪፍ ታሜን ስራልኝ። ይኸው እቺ ቀስት ምን እንኳን ማለት ቀስቷን እቺን እነካታለሁ። እንደዚህ ነው የምንሰራ። ከዛ ይሄ ጽሁፍ ሊሃጎን እሱ ዘርዝሮ አማራጭ ሰጥቷችሁ ነው የምትመርጡትና በጣም ደስ ነው የሚለው ነው እናገር። አያችሁት? ፍቅር ለእናንተ ምንድን ነው? ይኸው ሊሃጎን እንዳመጣልኝ። ከዛ እናንተም ቻናላችሁን ለማስተዋወቅ እናቲቱ የሚለውን ራሱ ማስጨመር ትችላላችሁ፣ ይጨምራል። ይኸው ሊሃጓ አሪፍና አሳምሮ እንደሰራልኝ። ፍቅር ለእናንተ ምንድን ነው? ይኸው በስታይ ማለት ነው። አያችሁት? በጣም ቆንጆና በጣም ቀላል። ስለዚህ ብዙ መልካም አይጠበቅባችሁም። በጣም ቀላል ነው ቤተሰቦቹ፣ በጣም አሪፍ ነው። እኔ ወደጆ ነው የምሰራው። ሁሌ የምጠቀምበት ታሜን አሰራር ነው። ቤተሰቦቹ ትወዱታላችሁ፣ እንደምትወዱም ተስፋ አደርጋለሁ። ተረፈ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ጻፉልኝ። ቪዲዮን ከጨረሳችሁ በፊት ላይክ እና ሰብስክራይብ ሸር ማድረጋችሁን አትርሱ። ስለነበረን ቆይታ ከልብ አመሰግናለሁ። ያላችሁበት የእግዚአብሔር ስም ፍጹም ሰላም ይብዛላችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። በደህና ሁኑ።